الجيتار دور حديد طولنا كالكل تعلم طولنا تقدر كني يعني فكر طولنا ستستبقى طولنا በጣም ይቅርታ የኔ ቆንጆ። ይሄው ቸኩዬ ጃኬት ሳልደርብ መጣ። ጃኬት ይዤ ልምጣ ወይ አብረን ወይ እዚህ ልጠብቅ አይሻልም? ይሄው እዚህ ጋር ነው፣ ቅርብ ነው። እሺ የኔ ቆንጆ ገብተን መውጣት ብቻ። እሺ ጋማኪያ አስኮቱ ጋማኪያ ያዶ ናጂሲ ተኪቲቲያ ጃለሊቲያ አንካባ ሚራኮቱ ሲቱነራውያ አንካባ ሚራኮቱ الجيتار دور حديد من شغل البريد تفي والله فنيننا الجيتار دور حديد የኛ አባት በባለፈው ፍቅረኛ በጣም ነው የተጎዳሁት። ድጋሚ እንዳላጣ ብዬ ነው። ትሰሚኛለሽ? እኔ ድንግል አለመሆንሽና መሆንሽ አላሳሰበኝም። ዛሬ ይሄንን ቀላል ውሸት ከዋሸሽኝ ነገ ባገባሽ የሚያመጣብኝን ውሸት መገመታችሁ። 2 ዓመት ሙሉ እኮ ነው ያስጠበቅሽ። ቀጥ ብለሽ ከቤት ውጪ። ማንንም ብለሽ ነው የምታስብ? ማን የደወለው አልኩሽ እኮ። ማን ስለሆነ ነው ስልኩ የምታጠፊው? እኔ የምታታል ይመስሎሽ ነው? እባክህ ልቀቀኝ፣ አየር እያጠረኝ ነው። አትወደኝ? አለቅሽ። እኔ ለአንቺ ስል ህይወቴን እሰጣለሁ። ከማንም ጋር እንዳታወሪ፣ ማንም እንዳያይሽ የምልሽ ስለማልወድሽ ነው። እወድሻለሁ። ቆይ ለምንድን ነው የማይገባሽ? እጠላሃለሁ። ምን? እኔ እኮ ያንተ እስረኛ አይደለሁም። ቆይ ይሄ ፍቅር ነው? ይቅርታ፣ ሆን ብዬ አይደለም። ከሌላ ሰው ጋር ስትወሪ እብድ ነው የምሆነው። እኔ እኮ ካላንቺ ማንም የለኝም። ሰውድህ ከነ ሙሉ ማንነትህ ይህ የዱርዬነት ጸባይህንም ጭምር ተቀብዬ ነው። አንተ ግን እየጎዳኝ ነው። እኔ እኮ አንቺን ለመጠበቅ ነው እንደዚህ የማደርገው። እንዳትጎጂብኝ ስለምፈራ ነው። አንተ ሰዎችን ሳይሆን ራስህን ነው የምትፈራው። በጉልበት ካልያዝኳት ትተኸኝ ትሄዳለች ብለህ ታስባለህ። ግን ፍቅር በጉልበት አይሆንም። ዛሬ አንገቴን አነከኝ፣ ነገ ምን ልታደርገኝ? ልትቀለኝ? ኮክ እያለት ሂጂ ነው። አትለኝ እባክሽ፣ እቀይራለሁ። እወድሻለሁ እኮ። እኔም አንተን እወድሃለሁ። ምናልባት ከአንተ በላይ ማንም አይወደኝ ይሆናል። ራሴን ከሚገል ፍቅር ህይወቴን የሚያተርፍ ብቸኝነት ይሻለኛል። መጀመሪያ ሰውን ማመንና ማክበር ተማርሽ። አየሩ ጸባይ ይቀየራል፣ ሁሉንም እንደ ራስ ማመን ይቸግራል። በሰው የጠላሁት እንዳይደርስብኝ፣ ስለዚህ ነው ልቤ የሚሰጋብኝ። ዛሬ አንገቴን አነከኝ፣ ነገ ምን ልታደርገኝ? ልትቀለኝ? መጀመሪያ ሰውን ማመንና ማክበር ተማርሽ። ዝምታ ሲውጠኝ ምን እንደምሰራ ደስ አይለኝም። አንቺን እሺ፣ አመሰግናለሁ። እኔ ራሴን ሳጣ ደስ አይለኝም። ቴዶ ደህና ነህ? ለእኔ ደስተኛ ከሆንሽ በቂ ነው። ከአንቺ ህይወት መራቅ እንዳለብኝ ገብቶኛል። ለውጤን ግን በተግባር እንዳሳይሽ ስላልፈቀድሽልኝ አዝኛለሁ። የኔ የዋህ ያው ከጓደኛዬ ነው። ሆን ብዬ አንተን ለመፈተን ያደረግኩት ነገር ነው። እና ሁሉ ድራማ ነበር? አዎ፣ የድሮ ቴዲ ቢሆን ኖሮ ዛሬ ሀገር እያዝልኝ ነበር። አንተ ግን ራስን ተቆጣጠርክ፣ እኔና ቃልህን አከበርክ። የእውነት ተለውጠሃል። እኔ ካንቺ በቀር አልፈልግም ሌላ ቆንጆ ቢት አሰብኩት ያን ሁሉ በደሌን ይሄ ቢኒ አይደል? አዎ፣ ያንተ የድሮ ጓደኛ። አሁንም ይህን ስራ እየሰራ ነው ማለት ነው። ከእኔ ጋር ባትሆኚ የአንቺ ዕጣ ፈንታ ነበር የሚሆነው። ለምንድን ነው እንደዚህ የምትለው? ኧረ እባክሽ ብትወጂው ኖሮማ አትይውም ነበር።
እሱ እኮ አልፈልግሽም አጠገቤ እንዳትደርሺ ያለኝ። ምን ሆንኩ እባክሽ? እኔ ላንቺ ምንም ሰው አይደለሁም፣ ላንቺ አንስብሻለሁ አለ። እንደዛ ከሆነማ ማነሱን በደንብ እናሳየው። ልክ ሆነሽ ፍቅሬ በስተት ያስቀየምኩ። ደህና ነህ? አሁንም እዚህ ነው የምትሰራው? አዎ። መኪናን በጣም ፏፏ አድርገውሽ በልንካ። ዝምታሽ ቃል ሆኖ ድል ነስቶኛል። አሁንም እዚህ ቦታ ቢሆን የሚያገኘው ከብዙ ጊዜ በኋላ ስላየው በጣም ደስ ብሎኛል። ሐውልት አይደለም ሁሉ እዛ ቦታ የምታገኘኝ። አሁንም እኮ እዛ ቦታ ላይ ነው ያገኘው። መኪና እያጠብክ አሁን የራሴ ነው። የምርህ ነው? አዎ። ግን እኮ ያኔም ቢሆን እኔ የምፈልገው ፍቅር ብቻ ነበር። የተሻለ ነገር ይገባሽ ነበር። ለፍቅር ብለሽ ብዙ ነገሮችን ተጋፍጠሻል። አሁን ደግሞ የተሻለ ነገር ነው ይጋለ እናማ ያ የነበረው ፍቅር አሁንም አንቺ ጋር ካለ አብረን መሆን እንችላለን። የምርህ ነው? አዎ። አሁን እንሂድ። ወደኛለች ከልቧ ነው